አባቷ ቁማር አስይዟት ተበልቷል። አጎቷ ሊደፍራት ሞክሯል። አክስቷ ለሴተኛ አዳሪነት አሳልፋ ሰጥታታለች። 13 ዓመትም ተፈርዶባት ታስራለች። ለኔ እግዚአብሔር ዘግይቶብኛልም ትላለች። እቺ ምስኪን ሴት የእናንተ እርዳታ ስለሚያስፈልጋት ቪዲዮን ኮፒ ሊንክ ሼር እያደረጋችሁ አድምጡኝ። ማርታ በርሄ ትባላለች። አባቷ የመንግስት ሰራተኛ በነበረ ጊዜ ከቤተሰብ ጋር በፍቅር ይኖሩ ነበረ። አባቷ ንግድ ይጀምራል። በጊዜም ገንዘብ መምጣት ጀመረ። 3 ቤት 2 መኪና ብቻ ደህና የሚባል ኑሮ መኖር ጀመሩ። ከዛ በኋላ ግን ወትሮ ደህና ቤተሰቡን ወዳድ የነበረ አባት ቁማር መጫወት፣ መጠጣት፣ ውጭ ማደር፣ ውሽማ መያዝ፣ ልጅና እናትን መሳደብ ጀመረ። ቁማር ሲጫወት ያለውን ሀብት እያጣ መጣ። የቀረችውም የመጀመሪያ የ14 ዓመት ቆንጂዬ ልጁ ነበረችና እሱ በልጁ ባለሀብቱም በገንዘብ ሀብቱን ለማስመለስ ተጫወተ። አሁንም ልጁን በቁማር ተበላ። አባቷ ልጁን ለባለሀብት እንደሚድር ለእናቷ ነግሮ በግድ እናትም ልጅም ሳያምኑ ለባለሀብቱ ይሰጠዋል። የሄደችበት ቤት ሲኦል ሆነባት። እሷ እያየች ከሰራተኛው ጋር አብሮ ግንኙነት ይፈጽማል፣ ይመታታል። በተኛችበትም ረግጦ ከሞት ለትንሽም ተርፋ ታውቃለች። ምርር ቢላትም ጠፍታ ወደ አዲስ አበባ መጣች አጎቷ ጋር። ሲቀበላት መልካም የነበረም አጎቷ ተቀየረ። ሊደፍራት ሞከረ። ባስ ሲልም በማታውቀው ሁኔታ ሐሺሽ እንድታዘዋውር አድርጎ 13 ዓመት ይፈረድባታል። ከ3 ዓመት እስርም በኋላ በምህረት ትለቀቃለች። ለእናቷ ልጅሽ ሞታ ተቀብራለች እርምሽን አውጪ ተብላ ተነግሯት ማቅ ከለበሰች 2 ዓመት አልፏታል። ማርታም ከእስር እንደወጣች ወደ እናቷ ሄደች። እናትም እንዳየቻት ወደቀች። በደህና ግን አልነቃችም። የአእምሮ ታማሚ ሆነች። እሷም ተመልሳ አክስቷ ጋር ወደ አዲስ አበባ መጣች። አክስቷም ስትቀበላት ደህና የነበረች ግን ተቀየረች። ወደ ውጭ ሀገር ማሳጅ ቤት ስራ አለ በሚል ለሴክስ ወርከርነት አሳልፋ ሰጣቻት። እሷ ላይ መተት እስከ ማሰራትም ደርሳ ታውቃለች። ማርታም አሁን 25 ዓመቴ ነው። ከ14 ዓመቴ ጀምሮ እስከ አሁኗ ድረስ በማላውቀው ሁኔታ የማያልቅ በደል ውስጥ ነኝ ያለሁት። አባቴ ምን አጥፍቼ ነው ይህን ያህል የጨከነብኝ? ከሱ መልስ ማግኘት እፈልጋለሁ። እግዚአብሔርም እስከ ዛሬ ድረስ ለጠየቅኩት ጥያቄ መልስ አልሰጠኝም፣ ዘግይቶብኛል ትላለች። ወዳጆቼ እግዚአብሔር የዘገየ ሲመስል ፈጥኖ የሚደርስ አምላክ ነው። ያለንን ነገር ገንዘብም፣ ፍቅርም፣ አብሮነትም ሁሉ ነገራችንን ለሷ በመስጠት እግዚአብሔር ደራሽ መሆኑን እናሳያት። ከታች ካፕሽን ላይ አካውንቷን እጽፍላችኋለሁ። ባላችሁ ነገር ደግፏት። በብልሃትን ነው